ማንቸስተር ዩናይትድ የዓለማችን አያል ክለብ ነው። ስሙ ሲጠራ በራሱ ትልቅነቱም ይሰማል። ከልጅነቴ ጀምሮ በዚህ ታላቅ ክለብ ውስጥ የመጫወት ታላቅ ህልምም ነበረኝ። እናም አንድ ቀን ያንን ህልሜን እኖራለሁ። ይህንን የተናገረው ሌላ ማንም አይደለም፣ የቼልሲው የፊት መስመር እምብርት ኒኮላስ ጃክሰን ነው። አዎ፣ ልቡን የሚያሞቁ ከእግር ኳስ ፍቅር በስተጀርባ ያሉ እውነተኛ ህልሞች ወደ እውነታነት የሚቀየሩበት ሰዓት ላይ ደርሰናል። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዝውውር ገበያው ላይ መላውን የእንግሊዝ ፕሪሚየር ሊግ ያናወጠ እጅግ አስገራሚ ሰበር መረጃም ይዘንላችሁ ቀርበናል። የለንደኑ ኮከብ ኒኮላስ ጃክሰን የልጅነት ህልሙን ለመኖር ወደ ቲያትር ኦፍ ድሪምስ ለመጓዝ ሙሉ በሙሉ ተዘጋጅቷል። የ25 ዓመቱ ሴኔጋላዊው አጥቂ ኒኮላስ ጃክሰን ለቀያዮቹ ሰይጣኖች ያለው ፍቅር ዛሬ የተጀመረ አይደለም። ተጫዋቹ ከዚህ ቀደም በግልጽ እንደተናገረው የዩናይትድ ስም ሲጠራ የሚሰማው ክብርና በኦልድ ትራፎርድ ሳር ላይ የመሮጥ የልጅነት ህልሙ አሁንም ድረስ በውስጡ ይነዳል። ነገር ግን ይህንን ዝውውር ይበልጥ ልዩ የሚያደርገው ሌላ ሰው አለ። እርሱም አዲሱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነው። ጃክሰን ስለ ካሪክ የተናገረው ንግግር የተጫዋቹን ጽኑ አቋም ፍንጭ ይሰጣል። እርሱ በእግር ኳስ ዘመኑ ምርጡ ተጫዋች ነበር፣ አሁን ደግሞ ምርጡ አሰልጣኝ እንደሚሆን ምንም ጥርጥር የለኝም። በእርሱ ስር መሰልጠን ለእኔ ታላቅና ልዩ ልምድ ይሆነኛልም ብሏል። አሰልጣኝ ካሪክ በኦልድ ትራፎርድ አዲስ ታሪክ ለመጻፍ ፈጣንና ጉልበተኛ አጥቂ ሲፈልጉም ነበር። የጃክሰን የአጨዋወት ዘይቤ፣ የሜዳ ላይ ትግልና ግብ ማስቆጠር ብቃት ከካሪክ የታክቲክ እቅድ ጋር ፍጹም ይጣጣማል። ይህ የተጫዋቹ የልብ ትርታ እናም ለአሰልጣኙ ያለው ጥልቅ አክብሮት ዝውውሩ እንዲፈጠን ትልቅ ግፊትም ሆኗል። ታዲያ አሁን ላይ ሂደቱ የት ደረሰ? መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ባደረጉት ንግግር በግል ጥቅሞችና በኮንትራት ዙሪያ ሙሉ በሙሉ ስምምነት ላይ ደርሰዋል። ኒኮላስ ጃክሰን የዩናይትድን ፕሮጀክት ሙሉ በሙሉ የተቀበለም ሲሆን ወደ ኦልድ ትራፎርድ ለመጓዝ ያለውን ጽኑ ፍላጎት ለቼልሲ አመራሮች በይፋ አሳውቋል። ልቀቁኝ፣ ህልሜን መኖር እፈልጋለሁ የሚለው የተጫዋቹ ጠንካራ ጫና ሰማያዊዎችን ፈታኝ ሁኔታ ውስጥ ከቷቸዋል። በአሁኑ ሰዓት በማንቸስተር ዩናይትድ እና በቼልሲ ክለቦች መካከል ቀጥተኛና ጥልቅ የሆነ የዋጋ ድርድር እየተደረገ ይገኛል። ቼልሲዎች ተጫዋቹን በቀላሉ ማጣት ባይፈልጉም የጃክሰን ፊት መዞር እናም ወደ ዩናይትድ የመሄድ ግትር ፍላጎት ድርድሩን ወደ ስምምነት እያስጠጋው ነው። ሁለቱ ክለቦች በዝውውር ዋጋው ላይ የመጨረሻ ውሳኔ ላይ እንደደረሱ ይህ ታላቅ ዝውውር በይፋ በዓለም እንደሚበሰርም ይጠበቃል። የእግር ኳስ ዓለም በህልምና በስሜት የተሞላች ናት። ኒኮላስ ጃክሰን የልጅነት ህልሙን አሳክቶ በቀይ ማሊያ የኦልድ ትራፎርድ ደጋፊዎችን የሚያስፈነድቅበትን ቀን በጣም ቀርቧል። የዚህ አስደናቂ አጥቂ ወደ ማንቸስተር ዩናይትድ መምጣት የካሪክን ቡድን ምን ያህል ጠንካራ ያደርጓል? እርሶስ በዚህ ዝውውር ላይ ያለው አስተያየት ምንድነው? ጃክሰን በዩናይትድ ስኬታማ ይሆናል ብላችሁ ታስባላችሁ? ሀሳብና አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ላይ ያጋሩ። ቪዲዮን ከወደዳችሁ ላይክ በማድረግ እና አዳዲስ ትኩስ ስፖርት መረጃ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ እያለን ስለተከታተላችሁን ከልብ እናመሰግናለን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ